እስኪ ስለ ሱረቱል ጂን ማብራሪያ ስጠኝ። እሺ የስድስት ዓመት መሸከም ያለብን ወላ? እሺ እንግዲህ አላህ ስብሐነሁ ወተዓላ የምናያቸውንም የማናያቸውንም ነገራቶች ሁሉ የፈጠረ የሆነ አምላክ ነው። የምናያቸው የሆኑ ነገራቶች አሉ። ሰማይ፣ ምድር፣ ዛፍ፣ ውሃ፣ ሰዎች እርስ በርሳችን፣ ሌሎች ልክ እንዲሁ የማናያቸው ፍጥሮች እንዳሉትም እንደፈጠራቸው ይነግረናል። መላእክቶች፣ ጅኖች ይፈርቻል። ስለ እነዚህ ጅኖችና ለሁኔታቸው ሁሉ የሚገልጽ ሱራ ነው ባጭሩ። እነዚህ ጅኖች እንደሚታወቀው በጣም ትምህርት እንዲሰሙና እንዲታዘዙ ግዴታ ተጥሎባቸዋል። በእነርሱ ታዛዥም አለ አማጺም አለ። ያመፁት ሰይጣን የሚለው ባህሪ ይሆንባቸዋል። ሳያምፁ ግን ሰይጣን አይባሉም ጅኖች። ይህን የሚገልጽ ነው። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩን ሚነል ጅኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ። እንግዲህ ከጅኖች አማኞች እንዳሉ ከሃዲዎችም አሉ፣ ከእነርሱ ያመኑም እንዳሉ የሚገልጽ ነው። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩን ሚነል ጅኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ። እኛ በጣም አስደናቂ የሆነ ቁርአንን ሰማን በማለት እንደተናገሩ አላህ ሱብሓነሁ ወተዓላ ይገልጻል። ተርክልና ቁል በል ኡሕየ ኢለየ ወደ እኔ ራእይት ወረደ እነሁ እስተመዐ ነፈሩን ሚነል ጅኒ ከጅን የሆኑ ጭፍሮች ይሄን ቁርአንን እንደሰሙና እንዳዳመጡ። ከዚያም ምን ነበር መልሳቸው? ፈቃሉ እንዲህም አሉ፣ እና ሰሚዕና እኛ ሰማን ቁርአንን ዐጀባ አስደናቂነት ገራሚ የሆነ ቁርአንን ሰማን አሉ ይላል። ያመኑ እንዳሉ እየገለጸ ነው። የህዲ ኢለ ሩሽዲ ወደ ቅኑ መንገድም ይመራል አሉ። ፈአመና ቢህ በእርሱም አመንን አሉ። ወለን ነሽሪከ ቢረቢና አሐዳ ጌታችን በአላህ ላይ አንድንም አካልም አናገራምም አሉ ይላል። አያችሁ፣ እነዚህ ጅኖች በነቢ ስ ላ ስለም ጊዜ ብቻ ነበሩ ያመኑት? ላ በሙሳ ዓለይሂ ሰላም ዘመን እንደነበሩ በሱረቱል አሕቃፍ ላይ ይገልጻል። በቀደምት ነቢያት ሁሉ እንዳለ ትምህርታቸውን ይሰማሉ፣ የሚያምኑም አሉ፣ የሚክዱም አሉ። ልክ እንደ ሰው ልጅ ናቸው፣ ያምናሉ፣ ይክዳሉ። ሙሳን እንደሚያውቁት የተገለጸው በሱረቱል አሕቃፍ መጨረሻው ገጽ ላይ ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነል ቁርአን ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰድቀን ሊማ በይነ የደይሂ የህዲ ኢለል ሐቅ ወኢላ ጠሪቅን ሙስተቂም ያ ቀውመና አጂቡ ዳዒየ ላሂ ወአሚኑ ቢህ የግፊር ለኩም ሚን ዙኑቢኩም ወዩጅርኩም ሚን ዐዛቢን አሊም ወመን ላ ዩጅብ ዳዒየ ላሂ ፈለይሰ ቢሙዕጅዝን ፊል አርድ ወለይሰ ለሁ ሚን ዱኒሂ አውሊያ ኡላኢከ ፊ ضላሊን ሙቢን ይላል። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅን ከጅን የሆኑ ጭፍሮችን ወደ አንተ በለቀቅን ጊዜ አለ አላህ ሱብሓነሁ ወተዓላ። ያኔ እንዲሰሙ አላህ ሱብሓነሁ ወተዓላ ሰዎችን እንደሚጋብዝ ሁሉ እነርሱንም እንዲሰሙ አደረጋቸው። የስተሚዑነል ቁርአን ቁርአንን ይሰሙ ዘንድ ፈለማ ሐደሩሁ እርሱንም በተጣዱ ጊዜ ነቢ ስ ላ ስለም ሲያነቡ ጊዜ መጡና እየሰሙ እያለ የነበረውን ገጽታ ከአምላክ በቀር ማንንም አያውቁም። ሐታ ነቢ ስ ላ ስለም አያቸውም፣ ሰውነንና እኛ እናያቸውም አለ። የዛኔ መጥተው ያዳምጡ እንደነበረ አላህ ይተርክልናል። ቃሉ አንሲቱ በተጣዱም ጊዜ እየሰሙ እያለ እስኪ ዘንበሉ፣ ዝጥ በሉ፣ ተባባሉ እርስ በርሳቸው ይላል አላህ። ፈለማ ቁድየ ተቀርቶም በተጨረሰ ጊዜ ቁርአኑ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አስፈራሪዎች፣ አስጠንቃቂዎች፣ አስተማሪዎች ሆነው ተመለሱም ይላል። ቃሉ እንዲህ አሉ ለህዝቦቻቸው ጅኖች ራሳቸው፣ ያ ቀውመና ህዝቦቻችን ሆይ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እነሆ ከሙሳ በኋላ የተወረደን መጽሐፍ እነሆ ሰምተናል አሉ። ሙሳን ያውቁት ነበር። ሙሰድቀን ሊማ በይነ የደይህ ይህም የምንሰማው ቃል አሁን ያለፉትን የቀደምቶችን መጽሐፍቶችና ነቢያቶች የሚያረጋግጥ ይሆናል። የህዲ ኢለል ሩሽድ ወኢላ ጠሪቅን ሙስተቂም የህዲ ኢለል ሐቅ ወደ ቅኑ መንገድም የሚመራ የሆነ ወኢላ ጠሪቅን ሙስተቂም ወደ ቀጥተኛው መንገድም የሚመራ የሆነ ያ ቀውመና አሉ ቀጥሎ ህዝቦቻችን ሆይ አጂቡ ዳዒየላህ
ይህን የአላህን ተጣሪ ሙሐመድን ተቀበሉ ሰለላሁ ዐለይሂ ወሰለም። ወአሚኑ ቢህ በእርሱም መልእክተኛነት ነቢይነት እመኑ። የግፊር ለኩም ሚን ዙኑቢኩም ይህም ብታደርጉ አምላካችሁ አላህ ከኃጢአታችሁ ይምርላቸዋል። ወዩጅርኩም ሚን ዐዛቢን አሊም ከአሳማሚውን ቅጣትም ይጠብቃቸዋል። ወመን ላ ዩጅብ ዳዒየ አላህ የአላህን ተጣሪ ሙሐመድን አልቀበልም ያለ ፈለይሰ ቢሙዕጅዝን ፊል አርድ ሰለላሁ ዐለይሂ ወሰለም በምድር ላይ ይህ ለአላህ የሚያቀተው አይደለም፣ የሚሳነው አይደለም ይህን ሰው አላህ ለማጥፋት። ወለይሰ ለሁ ሚን ዱኒሂ አውሊያ ከእርሱ ከአላህ ውጭም ረዳት አይኖረውም ለዚህ ሰው። ኡላኢከ ፊ ضላሊን ሙቢን እነዚህም አንቀበልም አናምንም ያሉ ሰዎች በእርሱ ኡላኢከ እነርሱ ፊ ضላሊን ሙቢን ግልጽ በሆነ ጥመትና ስህተት ውስጥ ናቸው። ይህ ነው እሺ እና